ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት በጣም መሳጭና ጠቃሚ ፖይንት ነው ማለት ነው። ይዤላችሁ የመጣሁት እስከ መጨረሻው ተከታተሉን። Today we are diving deep into the most viral African tour of the year, Ashfo Speed በናቢያ ያደረገውን ቆይታ እናያለን። ይህ ልጅ ናቢያ ከመግባቱ በፊት the trips in cancelled ብሎ ነበረ። ወደ ናቢያ የመግባቱን ስኔ happen አድርጎ አብሎ ነበር። what happened behind the scenes ለምንስ ተከለከለ? እንዳይገባ የተከለከለበት ምክንያት today I will give you the full breakdown as titled because this story is a roller coaster. ጉዳዩ የጀመረው ስፒድ በግል ጀቱና በድሮኖቹ ናቢያ ለመግባት ሲሞክር ነው። but things did not go as planned. የናቢያ ሲቪል ኢንቬሽን ባለስልጣናት እንዳይገባ ከልክለውት ነበረ ማለት ነው። no deployment, no interviews, your jet Speed was so frustrated that went live and told millions of the fans he was speaking ናቢያ ላይ ለመግባት በጣም ተቸግሮ ነበረ። I am done with African butchery. This case hung country source in ናቢያ የሀገሪቱ ወጣቶች በመንግስታቸው ላይ ተቆጡ። This was a big private mar for the country. እንዲሁም ደግሞ ጠቅላይ መንግስታቸውን ተቆጥተው ነበረ እንዳይገባ ስለተከለከለ። እንደገና ስፒድ ተስፋ አልቆረጠም ነበረ። Instead of give up the decide to full commercial ተራ አውሮፕላን ተሳፍሮ ዊንድ ሆክ ገብቷል ማለት ነው። መሬት እንደረገጠ ግን የሆነ ነገር አስገራሚ ነበረ። The love from ናቢያ finance was insane. መንገዶች ሁሉ በደጋፊዎቹ ተጨናንቆ ነበር። Speed realized that the people are not their government. የናቢያን እንግዳ ተቀባይነት ገና አውሮፕላን ጣቢያ ላይ እያለ በጣም የተጋነነ ነበር። በጣም ደስ ይል ነበረ አቀባበላቸው፣ የህዝቡ ብዛትም ደስ ይል ነበረ። ከዛ ወደ ዝነኛዋ ናቢያ በረሃ አመራ። The Nabia Desert is one of the oldest in the world. Speed በአሸዋ ላይ ሲንሸራተት ታይቷል። ሳንድ ብሬዲንግ ያሳየው ትርኢት በጣም አስቂኝና አስገራሚ ነበረ። Oh my god. He was feeling it's sun but still screaming his energy. አሻዎቹንም አሻውን እንደ አፈር ሲበላው ነበረ። በጣም እንፋን በጣም የሚያስቅ ነው። ከዛ ደግሞ ወደ እንስሳቶቹ ሄደ። ሚትዛቺትስ ወዘ ሃይላይት አቦ ሸማኔዎችን ሊነክሱት ሲሞክሩ የነበረው ጩኸት Oh my god, amazing ነበረ። It's a poor entertainment he told ከዛ beauty of ናቢያ በጣም ኒውትራል ናት። የሆነ ገጽታቸው ተፈጥሯቸው ሁሉ ኒውትራል ነው። በቃ ከተፈጥሮ ጋር የተያያዘ ነው። ሰው ሰራሽ ነክ ነገሮችን ብዙም አይጠቀሟቸውም። እንዳለ ግንኙነታቸው ከኔቸራቸውን አስጠብቀው ነው ያሉት ማለት ነው። ከአለባበስ እስከ ባህላቸው ማለት ነው። እንዲሁም ደግሞ የናቢያ
ሰዎች ልብስ አይለብሱም። የሚለብሱት ያው አፍረተ ገላቸውን ብቻ ነው የሚሸፍኑት። ያም ሆኖ ሳለ ግን የሚጠቀሟቸው ሜካፖች ቀይ አፈር ነው። ያን ቀይ አፈር ይጠቀሙታል። እንዲሁም ደግሞ ውሃ የላቸውም። ውሃ ስለሌላቸው አይታጠቡም። ያንን ውሃ ለእንስሳትና ለምግብ ነው የሚጠቀሙት። ግንስ በምን ይጠቀማሉ? ጭስ ይታጠናሉ። በዛ በጭስ ራሳቸውን ይጠብቃሉ ማለት ነው። በጣም የሚያስቅ ነው፣ የሚገርም ነው። በጣም ደግሞ ተፈጥሯዊ የሆነ ነገር ነው። እንዴት ግን ሳይታጠቡ ብዙ ጊዜያቶችን ያስቆጥራሉ የሚለው የሁላችንም ጥያቄ ሊሆን ይችላል። ስፒድ ከጎሳዎቹ ጋር በመሆን ባህላዊ ልብስ ለብሶ ሲጨፍር አይተነዋል። ባህላዊ ልብስ ለብሶ ባህላዊ ነገሮችን ሲያደርግ አይተናል። አይም ቢግ ሬስፔክት። ስፒድ በጣም በጣም ስትሮንግ ማን ነው። በጣም የሚደነቅ ነው። አጠቃላይ ስፒድን በጣም አበረታች ኃይል የሆነ ወኔው ምናምን ፓወሩ ሀይ ነው። He respected the local culture and the people loved him for it. በዚህ ጊዜ ላይ እያለ ነበር ዩቲዩብ ላይ 50 ሚሊዮን ተከታዮችን የሞላው ማለት ነው። 50 ሚሊዮን ለናቢያ ያለው ዩቲዩብ እንትን 50 ሚሊዮን ተመልካቾችን እንዲያፈራ አድርጎታል ማለት ነው። እና በጣም ደስ ይላል። አፍሪካ ውስጥ በ28 ቀን ውስጥ የተጓዛቸው ሀገራቶች በጣም አስተማሪና አነቃቂ ናቸው ማለት ነው። በአጠቃላይ ደግሞ ባህልን፣ ወግን እንዲሁም ደግሞ የተፈጥሮ ገጸ ባህሪን በየሀገሩ ምን አይነት ባህል አለ፣ ምን አይነት ገጸ ባህሪ አለ፣ ምን አይነት የኑሮ ዘይቤ አለ የሚለውን ያሳያ ማለት ነው። ውድ ተመልካቾቻችን በአጠቃላይ የስፒድ የናቢያ ቆይታ አስተማሪና አዝናኝም ነበረ። I show speed it should us the determination wins and African is full of love እና በጣም ተወዳጅም ነበረ። እናንተስ በልጅቱ ላይ ያላችሁ እይታ ምን ይመስላል? ቢግ ሬስፔክት I show speed። በአጠቃላይ የሱን ቪዲዮዎች ገብታችሁ ካያችሁ በጣም ብዙ ነገሮች ተማሩበታላችሁ ማለት ነው። ቴንክ ዩ ሶ ማች ማይ ፒፕል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በኮሜንት ላይ ደግሞ የናምቢያ ህብረተሰቦች ሳይታጠቡ ጊዜ ይኖራሉ፣ እንዲሁም ደግሞ የሚጠቀሙት የቀይ አፈር እንደ ሜካፕ ላይክ እንደዛ ይጠቀሙታል። ሳይታጠቡ መቆየታቸው ውስጥ ተገቢ ነው ወይ ትላላችሁ? እናንተስ ምን አይነት አስተያየት አላችሁ? ስለነበረ ቆይታ እናመሰግናለን። ቴንክ ዩ ሶ ማች